የገንዳዋ ከተማ አስተዳደር የክልላችን ርዕሰ መዲና ከሆነችው ከባህር ዳር ከተማ 320 ኪሎ ሜትር ከጎንደር ከተማ ደግሞ 158 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ በሶስት የከተማ ቀበሌዎች የተከፈለች ሲሆን በከተማ አስተዳደሩ ከ70 ሺህ ሕዝብ በላይ ይኖርባታል። የመሬት አቀማመጧም በአብዛኛው ሜዳማ፣ ከፍታው ከባህር ጠለል በላይ 760 ሜትር ይደርሳል። የሙቀት መጠኑም ከ20 ዲግሪ ሴንቲግሬድ እስከ 40 ዲግሪ ሴንቲግሬድ የሚደርስ ሲሆን የዝናብ መጠኑ ከ700 ሚሊ ሜትር እስከ 900 ሚሊ ሜትር ይደርሳል። ከተማዋ ከ1983 ዓመተ ምህረት በፊት እንደ ማንኛውም የሀገራችን ክልል የልማት ጭላንጭል የማይታይባት የጨለማ ድባብ የተከበበ አካባቢ ነበር። ከ1983 ዓመተ ምህረት ወዲህ የገንዳዋ ከተማ እንደ ማንኛውም አካባቢ በማህበራዊ በኢኮኖሚያዊና መሰረተ ልማት ዘርፍ ተጠቃሚ ከመሆኗም አልፎ ለብዙ ወገኖቻችን ሰርተው ህይወታቸውን የሚቀይሩበት ተስፋ ያላት ከተማ ሆናለች። መንግስት የዜጎችን የመኖሪያ ቤት ችግር በዘላቂነት ለመፍታት የመንግስትና የባለድርሻ አካላት ቅንጅታዊ አሰራር ተጠናክሮ የቀጠለ ሲሆን እንደ ከተማ አስተዳደር ከዚህ በፊት የመኖሪያ ቤት ችግርን ለመቅረፍ በየአመቱ የሚደራጁ ማህበራትን ቦታ እየመሩ መሆናቸውን የተናገሩት የገንዳዋ ከተማ አስተዳደር መሰረተ ልማት ኮንስትራክሽን ዘርፍ ምክትል ስራ አስኪያጅ አቶ ታረቀኝ አለማየሁ ናቸው። እንደ ከተማ ያው ከዚህ በፊት የመኖሪያ ቤት እጥረትን ለመቅረፍ እየተሰሩ ያሉ ስራዎች በየአመቱ የሚደራጁ ማህበራትን ቦታ ይመራሉ። መምራት ብቻ ሳይሆን የተመሩትም ግንባታ እንዲገነቡ ያልገነቡትን ደግሞ ወደ ስራ ያልገቡትን እንዲነጠቁ እያደረግን በሙሉ በማህበራት የምንሰጣቸውን ቦታዎች እንዲገነቡ እያደረግንና የመኖሪያ ቤት እጥረት እንዲቀረፍ እየተደረገ ነው እየተሰራ ያለ ማለት ነው። በከተማችን እስካሁን ድረስ በዚህ አመት የተደራጁትን ሳይጨምር 37 ማህበር ነው ተደራጅተው የነበር። ከ37 ማህበራቱ 32ቱን የቦታ ባለቤት እንዲሆኑ በዚህ አመት የመምራት ስራ አከናውነናል። ቀጣይ 5ቱንና በዚህ አመት የተደራጁትን ጨምሮ ደግሞ ቀጣይ ከሐምሌ 1 ጀምሮ በቦታ እየተዘጋጀ ነው ያለ። የቀሩትንና በዚህ አመት የሚደራጁትን ጨምረን ደግሞ ቀጣይ የቤት ባለቤት እንዲሆኑ የማድረግ ስራዎችን ለመስራት ቅድመ ዝግጅት አድርገን ቦታ እየተለየ ነው ያለ ቀጣይ ለመምራትም ማለት ነው። በልማት ምክንያት የሚነሱ አርሶ አደሮች የመጀመሪያው በስማቸው ቦታ ከሌላቸው አማወራና አባወራ በስማቸው ምንም አይነት ቦታ ከሌላቸው የከተማ ቦታ 500 ካሬ ሜትር እንዲያገኙ ይደረጋል። ካሁን በፊት በስማቸው ካላቸው ከ500 የማይሞላ ካለ ቀሪውንን 500 እስከሚሞላ ድረስ የማግኘት መብት አላቸው። እሱንን ከዛው ለማህበር ከሚመረው ቦታ ላይ እንዲያገኙ ይደረጋል። ልጆቻቸውም 160 ካሬ ሜትር እንደ ማህበር እኩል አብረው የማግኘት መብት አላቸው። ከዛ ሲቀጥል በልማቱ ምክንያት የሚሰጡትን የካሳ ክፍያ በአግባቡ እንዲያውሉተኝ ስልጠና እየተሰጠ በከተማ ዘርፍ በተለያዩ ዘርፎች በስራና ስልጠናም በሌሎችም ዘርፎች በቋሚነት ዘላቂ ልማት የሚያገኙበትን መንገድ ግንዛቤ እየተፈጠረላቸው ነው ያለ። ከቦታ አኳያም በዚህ መልክ ነው የከተማ ቦታ ባለቤት እንዲሆኑ ልጆቻቸውም እነሱም ባለቤት እንዲሆኑ እየተደረገ ያለ። የተረከቡትን ቦታ ከመሸጥ ተቆጥበው ግንባታ እንዲገነቡና ሌሎች የሚሟሉ መሰረተ ልማቶችን ከመንግስት ጋር እጅና ጓንት ሆነው እንዲሟላላቸው ጥያቄያቸውን ማቅረብ ነው ያለባቸው። ቦታ ከተረከቡት ማህበራት መካከል የአውራምባ ማህበር ሊቀመንበር የሆኑት አቶ አታለለ መርሻ እንደተናገሩት የብዙ ጊዜ ጥያቄ የነበረው የመኖሪያ ቤት ሲሰጠኝ ጥያቄ ምላሽ አግኝተናል ሲሉ ተናግረዋል። እኛው ለምሳሌ አውራምባ ማህበር የሚባል የመጀመሪያ ሰብሳቢ ነኝ። ይህ ሰብሳቢነቴ እንደ መንግስት ሰራተኛ ማህበር በቃ አምና ተመርቶ በዘንድሮ ለዚህ እንደዚህ ሲሆን አምና መሬት ተካሂዷል። ቅሬታ ነበረ ሳንመራ ቀረም ብለ ደግሞ አሁንም ተከታታይ አመት ባልሞላው ደግሞ አዚህ አኳያ ከኑሮ ከሰላማው ከጸጥታው ያለውን ጉዳይ ተቋቁሞ ደግሞ የመንግስት ሰራተኞችን የቤት ማህበር አሟልተን የቤት ባለቤት እናደርጋቸዋለን። የቤት ባለቤት ኑሮ ውድነት እንጋራቸዋለን።
እንደርስላችኋለን ተብሎ የተሰራው ስራ በጣም አመርቂም የሚደነቅም ነው። እዚህ በመቀጠል እኛ ደግሞ መንግስት እንደ መንግስት ይሄን አድርጎ ሲያደርግልን እኛ ደግሞ ይሄንን ያለምንም ነገር መስራት እንደምንችል አዚህ ላይ ያረጋግጣል። እንዴት እንሰራለን? ማንኛውም መንግስት ሰራተኛ ቦታ የመሸጥ ብዙ አባዝ ያለበት፣ ግን የመንግስት ሰራተኛ በወር ከሚያገኘው ቆርቆሮ፣ ምስማር፣ ድንጋይ ገዝቶ እያጠራቀመ በወሩ አመት ባልሞላ እንደሚሰራው እርግጠኛ። ሌላኛው የማህበሩ አባል የሆኑት አቶ ደረጃ ዳን እንደተናገሩት የተሰጠነው ቦታ ከገንደ ውሃ ሽንፋ እንዲሁም ቋራ የሚወስደው ኢንተርናሽናል መንገድ 3ኛ ግልባጭ ላይ በመሰጠቱ እንዲሁም ቦታው ቤቱን ለመስራት አመች በመሆኑ ቦታውን ለማልማት ዝግጁ መሆናቸውን ተናግረዋል። የኛ ደግሞ ማህበራችን አውራምባ የቤቶች ማህበር ነው የሚባለው። እንዳጋጣሚ እድሎኞች ነን። ከአስፋልቱ ከገንደ ውሃ ሽንፋ ወይም ቋራ ኢንተርናሽናል መንገድ ጀርባ ወይም ደግሞ 3ኛ ግልባጭ በመድረሱ እጅግ በጣም ደስ ብሎኛል። ቦታውን በመናየው መሰረት ደልዳላ ቦታ ለቤት ግንባታ በጣም ምቹና በጣም ወሳኝ የሆነ ቦታ ነው የደረሰን። በዚሁ አጋጣሚ በእኔና በአባሎቼ ስም በጣም ማመስገን እፈልጋለሁ።